የፊደል ካስትሮ ቀኝ እጅ ሆኖ ለኩባ ሕዝብ ነጻነት የተዋጋው ቼ ጉቬራ ትውልድ ኩባዊ አይደለም፣ አርጀንቲናዊ ነው። በእነሱ አቆጣጠር በ1928 የተወለደው ቼ ጉቬራ ጤነኛ ልጅ አልነበረም። መጥፎ የአስም በሽታ ነበረበት። አስም ሲነሳብህ መተንፈስ ይከለክልሃል፣ አፍን እፍን ያደርግሃል። የሚያይ ሰው ሁሉ ካሁን ሞተ እያለ እስኪጨነቅ ትወራጫለህ። ትንፋሽን ያህል ነገር ተከልክለ የቁም ስቅላትን ታያለ። የሕፃኑ ቼ አስም ኃይለኛ ከመሆኑ የተነሳ አብዛኛውንም ቀን አልጋ ውስጥ ነበር የሚውለው። ተራ ልጅ ቢሆን ኖሮ በሽታውን ሰበብ ሳይሆን ምክንያት አድርጎ ቤተሰቦቹ በቂ ሀብት ስለነበራቸው እያስታመሙት የሚያሳዝን በሽተኛ ልጅ ሆኖ ይቀር ነበር። የቼ ገድል ግን ምን ይነግረናል? ልጁ መጽሐፎቹና የቤት ስራዎቹ ከትምህርት ቤት እየመጡለት ያጠና የቤት ስራውንም ሰርቶ ወደ አስተማሪዎቹ እየላከ አርሞ እየላኩለት እንዲህ እየተማረ አደገ። በኋላም ከመንፈሱ ብርታት የተነሳ ከማንም ጤነኛ እኩል ተምሮ የሕክምና ዲግሪውን ተቀበለ። በኋላ በኩባና በሌሎችም ሀገሮች በየጫካው፣ በየጋራው፣ በየሸንተረሩ፣ በየሜዳው ሲዋጋ በአንድ ትከሻው መትረየሱን በሌላው ትከሻው ደግሞ የሐኪም ቦርሳውን አንግቦ ነበር። ያ ያልጋ ቁራኛ ሆኖ ይቀራል ተብሎ የነበረው ልጅ ዓለም ራሷ የጠበበችው ይመስላል። ገዳዩ ቼ ጉቬራ መትረየሱ እስኪግል ሲታኮስ ሞት ሲያርከፈክፍ ይቆይና አንዱ መጥቶ ቁስለኛ በዛ ሲለው ሐኪሙ ቼ ጉቬራ ሞትን አውልቆ ሕይወትን ለብሶ የሐኪም ቦርሳውን አንጠልጥሎ ወደ ቁስለኞቹ ይሮጣል። ቦርሳው ውስጥ የአስም ማስታገሻም ይገኛል። በሽታው ሲነሳበት መተንፈስ እየተሳነው እየተጣደፈ ያወጣውና እንደ ፊኛ አይነት ባበጠው በኩል ሲጫነው በሌላው በኩል ወደ ጉሮሮ ውስጥ መድኃኒቱን ይረጭለታል። በሽተኛው ሐኪም ለሰው ፍቅር ሲል ሰውን የሚገድለው ቆራጥ ወጣቱ ዶክተር ቼ ጉቬራ የአርጀንቲና ፈላጭ ቆራጭ ዲክቴተር በነበረው በሁዋን ፔሮን ላይ ቅስቀሳ ያካሄድ ነበረም። ግን ፔሮንን ተዋግቶ ለማሸነፍ ሁኔታዎች አይፈቅዱም ነበር። ጭቆናንና ብዝበዛን፣ በብዝሃን ላይ የጥቂቶቹ መንቀባረርን ከአርጀንቲና ጠራርጎ ማስወጣት ካልሆነልን ከሌላ ሀገር እናጠፋዋለን፣ እስኪያጠፋን ድረስ እናጠፋዋለን። የኩባ ኮከብ ቼ ጉቬራ አብርተ ጥፋ። ዶክተሩ ቼ ጉቬራ በ1953 ወደ ጓቲማላ ሄዶ የጃኮሞ አርቤንዝ ጉዝማንን የግራ ክንፍ ማለትም የድሃውን ወገን የሚደግፈውን መንግስት ለአንድ ዓመት አገለገለም። በ1954 ቼ ወደ ሜክሲኮ ዘለቀና ከፊደል ካስትሮ ጋር ተገናኘ። ኮከባቸው ገጠመ። በዲሴምበር ወይንም ታህሳስ 1956 ሁለቱና 80 ሌሎች ጓዶች የኩባን ሕዝብ ነፃ ለማውጣት የትጥቅ ትግል ለመጀመር በመርከብ ወደ ኩባ ተጓዙ። ከ3 ዓመት ውጊያ በኋላ በጃንዋሪ 1 1959 ማለትም በእነሱ እንቁጣጣሽ ቀን የአሜሪካ ታማኝ አገልጋይና የኩባ በዝባዥ የነበረውን ባቲስታን አባረው በድል አድራጊነት ሃቫና ገቡ። ዶክተር ቼ ጉቬራ ለሚቀጥሉት 4 ዓመታት የኩባ ኢንዱስትሪ ሆነው የፊደል ካስትሮን ኮሚኒስት መንግስት በትጋት አገለገሉ። በ1985 ቼ ጉቬራ ከህዝብ ፊት ተሰወረ። ወደ ቦሊቪያ ዘልቆ አንድ ሽምቅ ተዋጊ ኃይል ማሰልጠን ጀመረ። በ1987 ሲአይኤ የአንከል ሳም የስለላ ድርጅት ቼ ጉቬራንና ጓደኞቹን አስከበባቸው። ጀግናው ቼ ጉቬራ ተያዘና ተረሸነ። መቼም ቼ ጉቬራን ገደልነው ብንል ማንም አያምነንም በማለት ሲአይኤ የቼ ጉቬራን ሬሳ ፎቶግራፍ አንስቶ በማሰራጨቱ ሽለላ ኩኩሉ አለ። እናም የሶስተኛው ዓለም ወጣቶች አረሩ። የቼ ጉቬራ የህይወት ታሪክና አሟሟት ብዙ ሐሳቦችን ይቀሰቅሳሉ። ለምሳሌ የህንዱ ማህተመ ጋንዲ፣ የግብፁ ገማል አብድል ናስር፣ የቻይናው ማኦ ዜዱንግ፣ የቪየትናሙ ሆቺሚኒ፣ የሰሜን ኮሪያው ኪም ኢል ሶንግ፣ የኬንያው ጆሞ ኬንያታ። እነዚህና ሌሎችም ጀግኖች ነፃ አውጪዎች ይህን ክፍለ ዘመን አስጊጠውታል። ግን ሁሉም ተዋግተው ነፃ ያወጡት የገዛ ሀገራቸውን ሰው ነው። ቼ ታዲያ ደረቱን ለጥይት አጋልጦ ተዋግቶ ነፃ ያወጣው የሌላውን ሀገር ህዝብ ነው። ጀግና ለእናት ሀገሩ ሲዋጋ ይሞታል። ቼ ግን ለሰው ሀገር ሲዋጋ ነው የተገደለው። ይህ ክፍለ ዘመን
ማርክሲስት ሌኒኒስት ነን የሚሉ ኮሙኒስቶች በየፈርጁ ያፈራ ቢሆንም አፋችንም ሞልተን ሙሉ ማርክሲስት ነን ልንል የምንችለው ቼኩቬራን ነው። እሱም እንደ ካርል ማርክስ የአንድ ሀገር ሳይሆን የአንድ ዓለም የጭቆናና የብዝበዛ ስርዓት አስቆጥቶት በዓለም አቀፍ ደረጃ ሊዋጋው የተነሳ ጀግና ነው። አስከፊው ስርዓትም የአገር ድንበር አይወስነውም። የቼኩቬራን ውጊያም የአገር ድንበር አይከለክለውም። ባለፋኖሱ ዲዋገን የየትኛው ሀገር ዜጋ ነህ ሲሉት የዓለም ዜጋ ነኝ አለ ይባላል። ቼኩቬራም የዓለም ዜጋ መሆኑን በደሙ አስመስክሯል። የቺ ታሪክ የኩባ ኮሚኒስት ፓርቲ ከሌሎች ኮሚኒስት ፓርቲዎች በጣም የተለየ መሆኑን ወለል አድርጎ ያሳያል። ለምሳሌ የሶቪየት ኅብረት ኮሚኒስት ፓርቲን ብንመለከት ጸረ አብዮት ኃይላትን ድል ያደረገው ሊዮን ትሮትስኪን ጆሴፍ ስታሊን ከሀገር አባረረው። ትሮትስኪ በስደት በሜክሲኮ ሲኖር ተገደለ። የስታሊን እጅ አለበት ሲባል ነበር። የቻይና የመከላከያ ሚኒስትር የፖሊት ቢሮ አባል ጓድ ከሌ በአውሮፕላን ሊያመልጥ ሲሞክር የነማኦ ዜዱንግ ወገኖች ተኩሰው ጣሉት። ማለትም አብዛኛውን ጊዜ የነበረውን ስርዓት እስኪገለብጡ ድረስ ኮሙኒስቶች እርስ በርስ ሲበዛ ይተማመናሉ። ስልጣን ከያዙ በኋላ ግን የመጋጨት፣ የመፈራራት፣ በአይነ ቁራኛ የመጠባበቅ፣ የመገዳደል ጠባይ ይታይባቸዋል። በቃኝ ብሎ ፓርቲውን ጥሎ መውጣት ያስገድላል ወይም ያሳስራል። ሚስጥር እንዳይወጣ ሲባል ነው ይባላል። የኩባ ኮሚኒስት ፓርቲ ግን ስልጣን ከያዘም በኋላ አባላቱ እንደ ቀድሞ የሚተማመኑ ጓዶች እንደሆኑ ቀጥለዋል። በቼኩቬራ እንዳየነው ጓዶች ቦሊቪያ ስራ ይጠብቀኛል ይቅናህ ብሎኝ ብሎ ተሳስሞ መለያየት ይችላል። ለመሆኑ ቼኩቬራና ፊደል ካስትሮ ሲለያዩ ምን ተባብሎ ይሆን? አርጀንቲናዊው የኩባ ኮከብ የቦሊቪያ መስዋዕት ሆነ አልኳችሁ እንጂ ልጽፍ ያሰብኩት እንደሚከተለው የሚጀምርና በዚያ ቅኝት የሚቀጥል የስድ ንባብ መወድስ ወይም መልክዓ ቼኩቬራ ወይም ገድለ ቼ ነበርም። ቅዱስ ቼ ገና በሕፃንነታቸው መልክዓ ሞት ከጌታው ከሰይጣን ተልኮ መጣባቸው። የእስትንፋስ ተቃራኒ የሆነውን አሽከሩን አስምልኮ ያለ የሌለው አየር ከሳምባቸው ሳብ ምጥጥ አድርጎ ወስዶ ና እንሂድ ሰዓቱ ደረሰ አላቸው። ሕፃኑ ቅዱስ ቼ ሳምባቸውን በመንፈሳቸው ጽናት ለጊዜው ከሥራ አሰናበቱት። እነሆ ሞትን እምቢባየው መልክዓ ሞትን አካልቦ ግራ አጋብቶ አሰናባቹ አቡዬ ጣዲቁ ወገናቸውን፣ መሳያቸውን፣ ብጤያቸውን ያውቃሉ። ወይም እሳቸው ግብጽ ተወልደው ወደ ጎጃም መጥተው ለምድረ ጎጃም 50 ዓመት ተዘቅዝቀው የጸለዩት አይደለምን? ጎጃምን እንደ ኩባ ቆጠረው። ቀጥለውስ አባይን ተሻግረው ዝቋላ ድረስ መጥተው ሌላ 50 ዓመት ለተቀረችው ምድር ኢትዮጵያ እግራቸው ትልቅ ዛፍ ቅርንጫፍ ላይ በሐረግ ታስሮ እሳቸው ቁልቁል ተንጠልጥለው የጸለዩለት አይደሉምን? ስለዚህ የመንፈስ ጽናታቸውን ለቼ ላኩለት። ሕፃኑ ቅዱስ ቼ መልክዓ ሞትን እንዲህ አለው፣ አልሄድም፣ የሚጠብቁኝ ሥራዎች ስላሉ አድጌ እነሱን እስከምፈጽም አልመጣልህም። ተስፋህን ቁረጥ። መልአከ ሞት ከመቶዎች ዓመታት በፊት ዝቋላ ተራራ እንደዚህ እንዳሁኑ አንዲት ነፍስን ከምድር ወደ ሰማይ ለማድረስ ወርዶ ያጋጠመው ያ የአቡዬ እምቢታ ታወሰውና ታወቀው። አሁንም ያው የአቡዬ ኮከቡ የሆነ ሰው ተወልዶ ነው ብሎ ጠረጠረም። ጠለቅ ብሎ መረመረ። አቡዬ ማንንም ፍጡር ሆን ብለው ገድለው ስለማያውቁ የእናታቸውን ጡት እንኳን ጠብተው ስለማያውቁ ሞትን እምቢ ሊሉት በቁ። ይህ ሕፃኑ ቅዱስ ቼ ደግሞ የእናት ምድርና የአባት ሰማይን አየር መተንፈስን እምቢ እያለ ነው። መልአከ ሞትም እየተርበተበተ በስፓንኛ ቋንቋ ወይም በአርጀንቲናው ቅኝትና ዜማ የቼኩቬራን ኮከብ እንዲህ አለው፣ እንደ ዝቋላ ጊዜው ጌታችንንና ዲያብሎስን ሳንጠራ ተደራድረን መግባት አንችልም? እንችላለን። አሁን እኔ ለወስድ ስመጣ እምቢ ማለቱ ለምን? ታስታውሳለህ? ቀድሞም በሃይማኖት ዘመን ተግባራችን ርኩስ መናፍሳትን ከምድር ኢትዮጵያ ማስወጣት ነበር። አስወጣናቸው። አስታውሳለሁ። ዛሬ ደግሞ ርጉም ጨቋኞችን ከምድረ ገጽ ኡፍ ብሎ እንደ ጢስ ማስወጣት ነው። በመትረየስ እና በቦምብና በታንክ መልአከ ሞት መሸነፉ ገባው። አሁንም ቢብትል ሥራ እንደሆነ ከሰው ዕድሜ አያልፍ። ስለዚህ መቼና የት ልምጣ? የቼ ኮከብም
ቦሊቪያ እንገናኝ በ1987 አለው። ይህም መሸከሚያ የዓለም ልጅን መውሰጃ ነው ብዬ አስመዝግቤ ነበር ይዤው የወረድኩ። ልጁን ሳሊዝ አስምዤ ስመለስ የሰማይ ቤት ቢሮክራሲ ዘበኞች አያስገቡኝም። አስሙን ትተኸው ሂድ፣ እንችለዋለን፣ አስታላቪስታ አስታላቪስታ፣ እንገናኛለን። በነገራችን ላይ ቼጉቬራ በኩባ ተልእኮን ፈጽሞ ወደ ቦሊቪያ ሲሄድ ፊደል ካስትሮ ሲሰናበተው ምን ተባባሉ ይሆን? ምናልባትም ቁም ነገሩ እንዲህ ሳይል አይቀርም። አቤት እኔና አንተ ምንኛ ድንቅ ጉዞ አብረን ተጓዝን። እንኳንም አብረን ተጓዝ ነው። የወደፊቱን ማን ያውቃል? ይቅና፣ አስታላቬስታ ማለትም እንገናኛለን፣ አልተገናኘንም እንጂ። ቼጉቬራ በቦሊቪያ ከሞተ በኋላ እነ ፊደል ካስትሮ በኩባ የግንባታ ስራቸውን ቀጠሉ። አሜሪካም ማዕቀብ ጥላ አላስሩን ማለቷን ቀጠለችበት። አንከል ሳም ለኩባ የ95 ማይልስ ቅርበት ባላት በማያሚ ከተማ ሬዲዮ ሆዜ ማርቲ የሚል ተከፈተም። ሆዜ ማርቲ በኩባ ሕዝብ እጅጉን የሚወደድ ደሴቲቱን ከእስፓኛ ግዛት ነፃ ያወጣ ጀግና ነው። በሱ ስም የተቋቋመው ይህ የሲአይኤ እጅ ያለበት ሬዲዮ ጣቢያ የሚያሰራጨው ወደ ኩባ ሲሆን ዓላማውም የኩባ ሕዝብ የነካስትሮ መንግስት እንዲገለብጥ ቅስቀሳ ለማካሄድ ነበር። አንከል ሳም በሌላ አገር ጉዳይ ጣልቃ ስለማይገባ የራዲዮ ሆዜ ማርቲ ሰራተኞች በሙሉ ኩባውያን ናቸው። የነካስትሮ መንግስት ጠልተው ወይ ፈርተው ወደ ዩናይትድ ስቴትስ የፈሰሱ ኩባውያን። ከነዚህ ኩባውያን አንዱ ግን የኩባ መንግስት ደህንነት ድርጅት ማለትም የስለላ ድርጅት አባል መሆን አለበት። ማለትም ሬዲዮ ሆዜ ማርቲን የኩባን ህዝብ ሊያደናግርና ሊያወናብድ የሚችል አደገኛ ውሸት የተቀመመበት ፕሮግራም ከረጅም ዝግጅት በኋላ ተጠናቆ ወደ ኩባ ሊሰራጭ ሲሆን ልክ በቀጠሮ ይመሰላል። የነካስትሮ ቴክኒሻኖች ጃም አደረጉት። ጃም ማድረግ እኔ በማይገባኝ ዘዴ በብዙ የኤሌክትሪክ ኃይል በመጠቀም የራዲዮ ፕሮግራም በዚህ እንዲደመጥ በመንፈለግበት አካባቢ ሊደመጥ እንዳይችል ማድረግ ነው። አንድ ሙሉ ፕሮግራም እንደነዚህ ጃም ማድረግ በኩባ የኢኮኖሚ አቅም ሲታይ በጣም ብዙ ወጪ ይጠይቃል። በየቀኑ ሊደረግ አይችልም። ጎጂ ሊሆን ይችላል ብለን የምንገምተውን ብቻ ነው ጃም የምናደርገው። ግን ጃም ለምን እናደርጋለን? ምክንያቱም ለኩባ ህዝብ እውነቱን መናገር ብቻ አይደለም ተግባራችን። ህዝቡን ከመርዘኛ የጠላት ውሸት ብንጠብቀው ይገባናል። በቂ ችሎታና ስልጠና ያለው አንድ ጥይት ጋዜጠኛ ግማሽ ውሸቷን ከግማሽ እውነት ጋር እየቀላቀለ የአድማጮቹን እምነት ለመስረቅ ይችላል። ባያሳምን እንኳን ጥርጣሬን ያሳድራል። አንድ ቀን የኩባ ህዝብ ከማያሚ በአየር የመጣ ከርቶ የነበረ ኩባዊ ሃቫና አየር ማረፊያ ከጋዜጠኞች ጋር ሲነጋገር በቴሌቪዥን ይመለከታል። ጥቂት ቀደም ብሎ የዚህ ሰው በዚህ ሰዓት መምጣት ተነግሮ ስለነበረ አሁን ሰውየውን ብዙ ሰው ከቦታል። ቃለ ምልልስ ነው በሰውየውና በጋዜጠኞቹ መሃል። ሰውየው የሬዲዮ ሆዜ ማርቲ ዳይሬክተር ወይም ክፍል ኃላፊ ነው። ማለት የነካስትሮ መንግስት ጠላት። ያን ጊዜ በቤይ ኦፍ ፒክስ ውጊያ ጊዜ ከሀገር ሸሽቶ አሜሪካ ገብቶ እንጀራውን አብስሎ ምናልባት እስካሁን አሜሪካዊ ዜግነት ሳይሰጡት አልቀረም። ማንኖት? እኔ እገሌ ነኝ፣ የሬዲዮ ሆዜ ማርቲ። አልጨረሰውም። ሬዲዮ ሆዜ ማርቲ የጠላቶቻችን ድምፅ ነው። ለምን እዛ ሊሰሩ ገቡ? የዳቦ ጥያቄ ስለሆነቦት ተቸግረው ነው? አይደለም፣ ሌላ ከዚህ እኩል ወይም የበለጠ ደሞዝ የሚከፍል ሥራ ላገኝ ይችል ነበር። እንግዲያው ስለምን እዚያ ገቡ? አገሬን ለማገል። የማን ነው አይን አውጣ ብለው እየተናደዱ ነው እዚህ የከበቡት ሰዎች። የቱን አገርዎን? ኩባን ነዋ። ሌላ ምን አገር አለ? ኧረ ይሄ የሌባ አይነ ደረቅ ለጠላቶቹ በመስራት ኩባን ያገለግሏታል። እስቲ ያብራሩልን ባኮትን። ጠላቶቹን የማገለግል መስዬ እዚያ ሆኜ ጊዜን ስጠብቅ ነበር። ይህ ፕሮግራም ሲተላለፍ ኩባን ይጎዳታል ብዬ የምገምተው ፕሮግራም ሲመጣ ባለኝ ቦታና ስልጣን ተጠቅሜ ያንን ተቀርጾ ሊተላለፍ ዝግጁ ሆኖ የተቀመጠውን ፕሮግራም ሰርቄ በሳት ማቃጠል። ከዚያማ ሲአይኤ ሳይነቃብኝ ወደ ሀገሬ። ይኸውና ከብዙ ናፍቆት በኋላ ሀገሬ ገባው። ይህን እንዴት ልናምን እንችላለን? እስር ቤት የሚጠብቁት አይመስሎትም? በጭራሽ።
ከዚህ ታዝዤ ሄጄ ነው እኮ። እኔ ከሌ የኩባ መንግስት ደህንነት ድርጅት የውጭ ኦፕሬሽን ክፍል አባል ነኝ። ዘይግርም ነገር ሲአይኤን ምንኛ ይግረመው። ሃስታ ላ ቪስታ። ስብሃት ገብረ እግዚአብሔር። እነሆ ጀግና